ዛሬ ደግሞ የማሳያችሁ በጣም ምርጥና ቀላል አሪፍ የሆነ ኤአይ ነው ማለት ነው። የማሳያችሁ ይህን ኤአይ እንግዲህ ሁላችሁም መጠቀም የምትችሉበት ነው ማለት ነው። ለምሳሌ ዩቲዩበሮች፣ ቲክቶከሮች፣ ግራፊክ ዲዛይነሮች፣ የተለያዩ ሶሻል ማርኬት ላይ የምትሰሩ ምርጥ የሚጠቅማችሁ ኤአይ ነው ማለት ነው። ኤአይ እንግዲህ የራሳችንን ዲዛይን ወይም የራሳችን ሎጎ ወይም የራሳችን ብራንድ መስራት የምንችልበት ምርጥ የሆነ ምንም አይነት ፐርቼዝ የማይጠይቅ ምንም አይነት ኢፈርት የማይፈልግ በስልካችንም በኮምፒውተራችንም ማንኛውም ሰው ማድረግ የሚችልበት ምርጥ የሆነ ኤአይ ነው ማለት ነው። ማሳያችሁ በስልኬ ይሄው ስክሪን ካርድ ያደረኩ ነው ማሳያችሁ። ስቴፕ ባይ ስቴፕ እየተከተላችሁ ራሳችሁን ዲዛይን፣ የራሳችሁን ብራንዲንግ፣ የራሳችሁን ሎጎ ክሬት ወይም ጀነሬት ማድረግ የምትችሉበት በጣም ምርጥ ማሳያችሁ ማለት ነው። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጋችሁ ቤተሰብ መሆን ትችላላችሁ። እንዲሁም ለዚህ ቻናል ቤተሰብ የሆናችሁ ደግሞ ቪዲዮን ጀምሩ ላይክ አድርጋችሁ ጀምሩ። ስለዚህ ወደ ስልካችሁ ጉግል ክሮም ላይ ትገቡና ሰርች ምልክቱ ላይ ምን ትላላችሁ ማለት ነው። ሉካ ዶት ኤአይ ኮምስ ብላችሁ ሰርች ታደርጋላችሁ ማለት ነው። እሱን ሰርች ስታደርጉ ቀጥታ ወደዚህ ኢንተርፌስ ይወስዳችኋል ማለት ነው። ቀጥታ ምንድነው የምትሉት ሎጎ ሜከር ወይም ሎጎ ኦንላይን ፎር ፍሪ የሚለውን ክሊክ እናደርገዋለን ማለት ነው። ወደ ውስጥ እንዲያስገባን ማለት ነው። ከዛ ምንድነው ይሄን የሚያመጣልን ማለት ነው። ወደዚህ ኢንተርፌስ ያመጣናል። ወደዚህ ኢንተርፌስ ያመጣን ኦልሬዲ አዲስ የሆናችሁ ሎጊን ወይም ሳይን አፕ ማድረግ ይኖርባችኋል ማለት ነው። አዲስ ከሆናችሁ ሳይን አፕ ማድረግ ይኖርባችኋል። እንዲሁም ደግሞ ከዚህ በፊት ያላችሁ ከሆነ ሎጊን ብላችሁ መግባት ነው የምትችሉት ማለት ነው። ስለዚህ ፍሪ ሎጎ ሜከር ይባላል ማለት ነው። ለዚህ ምንድነው የሚለው እዚህ ጋር ኢንተር ካምፓኒ ይላል ማለት ነው። እዚህ ጋር የራሳችሁን ካምፓኒ ማስገባት ትችላላችሁ። ለምሳሌ የኔ ይሄ ካምፓኒን ኤአይ ዩቲዩበርስ ብዬ ማስገባት ትችላለሁ እዚህ ጋር ማለት ነው። ኤአይ ዩቲዩበርስ ብዬ ምን እለዋለሁ ማለት ነው። ሌት ዲስ ሜክ ሎጎ እለዋለሁ ማለት ነው። ከዛ ቀጣይ ወዴት ይወስደኛል ማለት ነው። ወደዚህ ኢንተርፌስ ይወስደኛል ማለት ነው። እንግዲህ እዚህ ጋር ምንድነው ፒክ ዮር ኢንዱስትሪ ነው የሚለው። ስለዚህ ኢንዱስትሪያችሁን መጠቀም ትችላላችሁ ማለት ነው። ለምሳሌ ከዚህ ጋር ካሉት ኢንዱስትሪዎች መጠቀም ትችላላችሁ። ፎር ኤግዛምፕል እንግዲህ እንደምታያችሁ እነዚህ የራሳችሁን ኢንዱስትሪ እንደኛው መጠቀም ትችላላችሁ። ኤጀንሲ ናችሁ፣ አግሪካልቸር ናችሁ፣ ኤርላይን ናችሁ፣ አልኮል ናችሁ፣ አማዞን በቃ የምትፈልጉትን ከዚህ ጋር ምንም የሚያስጨንቅ ነገር የለውም። እናንተ መጠቀም ትችላላችሁ ማለት ነው። አሁን ለምሳሌ አድቨርታይዚንግ ብለው እኔ ለራሴ አድቨርታይዚንግ ነው ማለት ትችላለሁ ማለት ነው። ከዛ ምን ይጠይቃችኋል ማለት ነው። እዚጋ ኮንቲኒው ትሉታላችሁ ማለት ነው። እነዚህ ምን ማለት ትችላላችሁ፣ ስኪፕ እያላችሁ ማለት ትችላላችሁ። ምንድነው የሚለው ፒክ ሰም ሎጎ ዩር ላይክ ከነዚህ ምረጡ ምናምን ነው የሚለው። ስለዚህ አንደኛውን እየመረጣችሁ ማለፍ ትችላላችሁ፣ ስኪፕ ማለት ትችላላችሁ። እኔ ስኪፕ ብዬዋለሁ ማለት ነው። ፒክ ሰም ከለር ዩር ላይክ ከዚህ ምንድነው የሚለው የምትፈልጉን ከለር ንገሩኝ ነው የሚለው። ስለዚህ ይሄንም ስኪፕ ማለት ትችላላችሁ ማለት ነው። ኢንተሪዮር ካምፓኒ ኔም ነው የሚለው፣ ካምፓኒ ኔም ይላል። ለምሳሌ ኤአይ ዩቲዩበርስ ነው የሚለው። ስለዚህ ምንድነው አድ ስሎጋንስ ማለት ትችላለሁ ነው የሚለው። እኔ ይሄኛውን ብቻ ነው የምፈልግ። ስለዚህ ስሎጋንስ ካልፈለኩኝ ምን እለዋለሁ ማለት ነው፣ ኤአይ ዩቲዩበርስ ብቻ እለዋለሁ ማለት ነው። ስሎጋንስ ከፈለኩኝ ደግሞ ይሄኛውን እለዋለሁኝ ማለት ነው፣ ከዚህ ጋር ያለውን። ስለዚህ እኔ ስለማልፈልግ እሱን ነካና ኮንቲኒው እለዋለሁ ማለት ነው። ኮንቲኒው ስለው ምንድነው የምለው ፒክ ዮር ሲምቦል ኢን ታይፕ። ስለዚህ አሁን ለምሳሌ ለማርኬቲንግ ነው፣ ለዲጂታል ማርኬቲንግ ነው፣ ለኢንተርኔት ነው፣ ለዌብ ዲዛይን ነው። በጣም እነዚህ ብዙ አሉ። ለምትፈልጉት አሁን እናንተ እንግዲህ ለእነዚህ ሁሉ የሚጠቅም ነው ማለት ነው የሚነግራችሁ። ለምሳሌ ለኢንፎርሜሽን ቴክኖሎጂ ነው፣ ለዲዛይነር ነው፣ ለሎጎ ነው፣ ለምንድን ነው የምትፈልጉት ነው የሚለው። እናንተ የምትፈልጉትን እዚህ ጋር ሆኔ ሎጎ ከፈለኩኝ እዚህ ጋር ሎጎ እለዋለሁኝ ማለት ነው። እናንተ የምትፈልጉትን ከዚህ መስራት የምትችሉትን መጠቀም ትችላላችሁ ማለት ነው። ስለዚህ ከዛ ኮንቲኒው እለዋለሁ ማለት ነው። ኮንቲኒው ካልኩት በኋላ ላይክ በዚህ መልኩ ያመጣልኛል ማለት ነው። ስለዚህ እኔ መጀመሪያ ላይ ያስገባሁትን ካምፓኒ ኤአይ ዩቲዩበር ስለሆነ ኤአይ ዩቲዩበርስ ብሎኛል። ስለዚህ ምንድነው የሚለው እንደምታዩት ጀነሬቲንግ ሰም ሎጎ ፎር ዩ። አሁን ለእኔ ጀነሬት እያደረገ ነው። አሁን ጀነሬት ያደረጋቸው እነዚህ ናቸው ማለት ነው። እንደምታያቸው በጣም የሚያማምሩ አሉ፣ እንደዚህ የሚያማምሩ አሉ። ለምሳሌ አሁን እዚህ ጋር ብዙዎችን እየገቡ አሳያችኋለሁ። ይኸው እናንተ ከዚህ ውስጥ የምትፈልጉትን መጠቀም ትችላላችሁ።
ስለዚህ አሁን እኔ ይሄን ልጠቀም ብዬ ኦልሬዲ እሱን መርጬዋለሁኝ ማለት ነው። ስለዚህ በጣም ብዙ እንትኖች እዚህ ጋር የተለያዩ ፕሪቪዎች አሉ ማለት ነው። እንደዚህ ሳጀስት የሚያደርገን ነገርም አለ። እንዲሁም ምንድነው ባክግራውንድ መቀየር እንችላለን። እንዲሁም ስሙን መቀየር ከፈለጋችሁ፣ ስሎጋንስ ማድረግ ከፈለጋችሁ፣ ሲምቦል መቀየር ከፈለጋችሁ በጣም ብዙ እንትኖች አሉ ማለት ነው። ስለዚህ አሁን እኔ የገባውን ላሳያችሁ። አሁን እኔ እዚህ ጋር ኤአይ ዩቲዩበርስ ነው አይደል የሚል ኤአይ ዩቲዩበርስ የሚለውን ለምሳሌ ስሙን መቀየር ከፈለኩኝ ምን እለዋለሁ ማለት ነው። እዚህ ጋር መቀየር እችላለሁኝ ማለት ነው። ምንም የሚከብድ ነገር የለውም። ይኸው እንደምታዩት እዚህ ጋር ስሙን መቀየር እችላለሁ ማለት ነው እዚህ ጋር። ስለዚህ እኔ እዚህ ጋር የምፈልገውን ነገር መቀየር ትችላላችሁ፣ ኤዲት ማድረግ ትችላላችሁ ማለት ነው። እንዲሁም ደግሞ ባክግራውንዱን ከፈለጋችሁ ደግሞ ባክግራውንዱ በምን አይነት ከለር ይሁን፣ ለምሳሌ እዚህ ጋር በቢጫ ከፈለጋችሁ ያውን በዚህ ጋር የምትፈልጉትን ከለር እንደዚህ ፐርፕል ነገር ከፈለጋችሁ፣ ግሪን ነገር ከፈለጋችሁ በጣም ብዙ ከለሮችን መጠቀም ትችላላችሁ ማለት ነው። እዚህ ጋር እንደምትፈልጉት ከለር እዚህ ጋር ቀይ ከፈለጋችሁ ባክግራውንዱን ቀይ ማድረግ ትችላላችሁ። ስለዚህ በጣም አሪፍ የሆነ እንትን ያለው ማለት ነው። ለምሳሌ ስሎጋንስ ማድረግ ከፈለጋችሁ ደግሞ እዚህ ጋር ስሎጋንስ ትሉታላችሁ ማለት ነው። ለምሳሌ እዚህ ጋር ስሎጋንስ ያደርግበታል ማለት ነው እንደምታዩት። ያው ስሎጋንስ ቴክስት የሚለው መጥቷል ማለት ነው። ስለዚህ ስሎጋንስ ከፈለጋችሁ ስሎጋንስ ማድረግ ትችላላችሁ ማለት ነው። እንዲሁም እዚህ ጋር ምንድነው ሲምቦሎችን መቀየር ከፈለጋችሁ ደግሞ ለምሳሌ አሁን ይሄ ሲምቦል ካልተመቸኝ፣ እዚህ ጋር ያለው ሲምቦል ካልተመቸኝ ይሄኛውን ሲምቦል መጠቀም እችላለሁ ማለት ነው። እንደምታዩት ይሄኛውን ሲምቦል መጠቀም እችላለሁ ማለት ነው። ከፈለጋችሁ ይሄኛውን ሲምቦል መጠቀም ትችላላችሁ። ሲምቦላችሁን መቀየር ትችላላችሁ ማለት ነው። ምንም የሚያስቸግር ነገር የለውም። ስለዚህ በዚህ መልክ እኔ አሁን ይሄኛውን ልጠቀም ካልኩኝ ይሄን መጠቀም እችላለሁ ማለት ነው። ለምሳሌ አሁን ይሄ ለብራንዲንግም ከፈለጋችሁ ብራንዲንግ እንደዚህ ብራንዲንግ ከፈለጋችሁ ብራንዲንግ፣ ማርኬቲንግ ከፈለጋችሁ ማርኬቲንግ፣ ይኸው እንደዚህ ያደረገ በጣም አሪፍ የሆኑ እንትኖችን ሎጎዎችን ወይም ብራንዶችን መስራት እንችላለን ማለት ነው። አሁን ለምሳሌ ደግሞ እዚህ ጋር ሳይዝ የሚለው አለ። ሳይዙን ደግሞ መጨመርና መቀነስ ትችላላችሁ ማለት ነው። የእንትናችሁን ወይ የሲምቦላችሁን አሊያ ደግሞ የጽሁፋችሁን መቀያየር ትችላላችሁ ማለት ነው። አሁን የጽሁፉን ለምሳሌ ሳይዙን ሊጨምረው ካልኩኝ ክሊክ አደርግና ምን እለዋለሁ ማለት ነው። ሳይዙን መጨመር ትችላለሁኝ ማለት ነው። ምንም የሚያስቸግር ነገር የለውም። ፖዚሽኑን መቀያየር ትችላላችሁ። ወደ ግራ ወደ ቀኝ እንደምትፈልጉት መቀየር ትችላላችሁ ማለት ነው። ስለዚህ ይሄን ይመስላል። በጣም አሪፍ እንትን ነው ማለት ነው። ስለዚህ ሁላችሁም ይሄን እንትን መጠቀም ትችላላችሁ ማለት ነው። እኔ ኦልሬዲ አሁን ለዩቲዩቤ ለቻናሌ ሎጎ ከዚህ ነው ማለት ነው ክሬት ያደረኩኝ። ስለዚህ ማንኛውም ዲዛይነር ማንኛውንም ተምኔል መስራት ስትፈልጉ ከዚህ እያወረዳችሁ መስራት ትችላላችሁ ማለት ነው። ስለዚህ ከዚህ ደግሞ ምን መስራት ትችላላችሁ ማለት ነው። ፍሪላንስ ስለሆናችሁ እንደዚህ አፕወርክ ላይ ለምትሰሩ በጣም ብዙ ቦታ ላይ ለምትሰሩ ከዚህ መጠቀም ትችላላችሁ ማለት ነው። እነዚህ አይነት እንትኖችን አሪፍ እንትኖችን መጠቀም ትችላላችሁ ማለት ነው። ስለዚህ እንደነዚህ አሪፍ የሆኑ ቪዲዮዎችን ስለምንሰራ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ ቤተሰብ መሆን ትችላላችሁ ማለት ነው። ስለዚህ ይሄን ይመስላል። ቴንኪው